በምስራቅ ጉራጌ ዞን በርካታ የቱሪዝም ቅርሶች ካላቸው ወረዳዎች አንዷና የጎብኚዎችን ቀልብ መያዝ የሚችሉ ማራኪ መስህቦች ባለቤት ስለሆነችው የመስቃን ወረዳ ከብዙ በጥቂቱ እናስቃኛቸዋለን። አመና ምሽ ወቅትያ አትሙ ሸረብተ አቀብለ አፋፋታ ሐዋቃል አትመሩ ሸረ የባረ ወረዳዋ ሃይማኖታዊ፣ ታሪካዊ፣ ተፈጥሯዊና ሰው ሰራሽ ቅርሶች የሚገኙባት መሆኗን የሚገልጹት የዞኑ ባህልና ቱሪዝም መምሪያ ኃላፊዋ ወይዘሮ ብሩክታዊት ጸጋዬ እጅግ ረጅም ዕድሜ ስላስቆጠሩት በዶቢ ቀበሌ የምትገኘው የዶቢ ምድረ ገነት ጎጋ ቅድስት ማርያምና በየተቡን ቀበሌ የምትገኘው የጋንዲ ቅድስት ማርያም ቤተክርስቲያናት በውስጣቸው አጭቀው ስለያዙት ተንቀሳቃሽ ቅርሶችና አጠቃላይ ስለ ይዘታቸው ያስረዳሉ። አሁን የምንገኘው በመስቃን ወረዳ ዶቢ ቀበሌ ላይ በምድረ ገነት ጎጋ ቅድስት ማርያም ቤተክርስቲያን ግቢ ውስጥ ነው። ይሄ ግቢ ጥንታዊና እጅግ ታሪካዊ የሆነ ቦታ ነው። ይህ ቤተክርስቲያን ከተመሰረተ ከ800 ዓመት በላይ እድሜ ያስቆጠረ ቤተክርስቲያን ሲሆን እንደዚህ በሐዲስ ህንጻ እና ግንባታ የታደሰ ቢሆንም በውስጡ ያሉ እጅግ ታሪካዊና ጥንታዊ የሆኑ ቅርሶች ያሉበት ቤተክርስቲያን ነውና ይሄ ቤተክርስቲያን ከ800 ዓመት በላይ እድሜ ያስቆጥር እንበል እንጂ ከዛም በፊት እዚህ አካባቢ ላይ የክርስትና እምነት በስፋት ይመለክበት የነበረ ቦታ እንደሆነ አባቶች ገልጸውልናል። እዚህ ቤተክርስቲያን ውስጥ ተንቀሳቃሽ የሆኑ ቅርሶች እና እንደዚሁ በማይንቀሳቀስ ቅርስ ደረጃ የመዘገብነው ነባር ታሪካዊ ቤተክርስቲያናችን አለ። በይበልጥም ተንቀሳቃሽ ቅርስ ከምንላቸው ቤተክርስቲያኒቷ ከምትጠቀምባቸው አባይት የሆኑ ቁሳቁሶች አንፃር እጅግ በጣም ውብና ማራኪ የሆኑ ለቱሪስት መስህብ እንደዚሁ ሳቢ የሆኑ ተንቀሳቃሽ ቅርሶች የሚገኙባት ነች። አካባቢው እጅግ በጣም ባማረና በተጠበቀ ደን የተከበበ ነው። እዚህ ተፈጥሯዊ የሆኑ ሀገር በቀል እጽዋቶች ያሉበት ቦታ ነውና ይህ ቤተክርስቲያን በእርግጥም እጅግ ታሪካዊና ጥንታዊ እንደመሆኑ በርካታ ቱሪስቶች እዚህ መጥተው ቢውሉ ቢያድሩ መንገዱ እጅግ ምቹ ነው። ከቡታጅራ 8 ኪሎ ሜትር ርቀት ላይ የሚገኝ ነው። ቤተክርስቲያኒቷ ቅጥር ግቢ ድረስ መኪና ማስገባት የሚችል የጠጠር መንገድ ያለው ነው። ከዚህ ባሻገር የተቦለ የምናገኘው የጋንዲ ማርያም ነው። የጋንዲ ማርያም እንደዚሁ ከ800 ዓመት በላይ እድሜ ያስቆጠሩ ደውልና መሰል የሆኑ ተንቀሳቃሽ ቅርሶች የሚገኙባት የቤተክርስቲያን ቅጥር ግቢውም በተመሳሳይ እጅግ በጣም ማራኪና ውብ ነውና ይሄ ሰው ሰራሽ ታሪክ ቦታ ምናልባትም በውስጡ የሚገኙ ቅርሶች እንዲጎበኙ እንዲመዘገቡ ያደርጋቸዋልና ቦታው እጅግ በጣም ውብና ማራኪ ነው። በምስራቅ ጉራጌ ዞን የመስቃን ወረዳ ባህልና ቱሪዝም ጽሕፈት ቤት ኃላፊ የሆኑት አቶ ደበበ ሰይፉ በወረዳው የተቡን ቀበሌ ስለሚገኘው ፋና ፏፏቴ እና ስለሌሎችም የወረዳው የቱሪዝም ጸጋዎች እንዲሁም መስህቦቹ ለማልማት እየተደረገ ስላለው ጥረት ያስረዳሉ። ዛሬ የምናስተዋውቀው የቱሪስት መዳረሻ ቦታ ፋና ፏፏቴ ይባላል። ፋና ፏፏቴ ማለት በመስቃን ወረዳ በየተቡን ቀበሌ የሚገኝ የቱሪስት መዳረሻ ቦታ ነው። ይህ ቦታ በወረዳችን ካሉን ወሳኝ የሆኑ የቱሪስት መዳረሻ ቦታዎች በጣም ማራኪና የተፈጥሮ ውብ የሆነ ቦታ ነው። ይህ ቦታ በቱሪስት መዳረሻነት ለመመዝገብ ቱሪስቶች እንደፈለገ መጥተው መጎብኘት ብቻ ሳይሆን በከተማ በቡታጅራ ከተማ በስራ የደከሙ ሰዎች መጥተው በዚህ ተፈጥሮ መስህብ ቦታ እረፍት ያደርጉ ዘንድ አካባቢውን ለማልማት የታቀደ
ጉዞ ነው። ይህ ስፍራ ቅድም አባታችን እንደነገሩን ፋና ብሎ የሰየመለት ተወልዶ የሚባል ሰው ነው ብለው ነግረውናል። ስያሜው ፋና ዴራ የሚል ስያሜ አለው። ይህም ያወጣለት ተወልዶ የሚባል ከ800 ዓመት በፊት የነበረ ሰው ነው ብለው ነው የነገሩን። ስለዚህ ይህ ስፍራ በመስቃን ወረዳ ካሉ የቱሪስት መዳረሻ መስህቦች በጣም ውብና ማራኪ የሆኑ የተፈጥሮ መስህብ ቦታዎች አንዱና ዋነኛው ነው። እንግዲህ ይህ ቦታ የአጋጣሚ ሆኖ የሪንዛፍ ወንዝ መነሻ ነው። ሪንዛፍ ወንዝ ሁላችን እናውቀዋለን። ቡታጅራን አጠጥቶ የሚያልፍ ነው። ብዙዎቻችን ቡታጅራ አካባቢ እናውቀዋለን። የዚህ ወንዝ መነሻ ቦታው ይሄ ነው። ከከብሻሽ ይነሳል። እዚህ ጋር ሲደርስ በፏፏቴ መልክ ይወርዳል። ውበቱም እንደተመለከታችሁት ነው። ይህ ቦታ ለማልማት ከዞን ጋር በመቀናጀት ከባለድርሻ አካላት ጋር የቦታው ሁኔታ በቅርስነት መዝግበን የቱሪስት መዳረሻ ቦታ እንዲሆን ካለው የመሰረተ ልማት ችግር ለማልማት ያው እንደሚታወቀው የመንገድ ችግር አለበት። እሱን ለማልማት ሁሉም ባለድርሻ አካል እንዲሳተፍ ለማድረግ የታቀደ ጉዞ ነው ያደረግነው። መርበቃላህ የካሮንዴ ደንጋህ ይፍታህ ነምባህ ታንከበር ካላህ ትሃናንም አትመርነ ንቅርስ እንደ ዝንድር አኳዘለል ነሙቴ ነገነው ይጉር መስቃኔ እንደን ዘንጊነና በቃለና በተጨማሪም የቀበሌ ነዋሪ የሆኑት አባት አቶ ኢታና አልኪ ስለ ፋና ፏፏቴ እና ተፈጥሯዊ ውበት ከአካባቢው ማህበረሰብ ጋር ያለው ቁርኝነት እንዲህ ሲሉ ይገልጻሉ። ይሄ ቦታ ልዩ ስሙ እንጫ ኦባር ይባላል። ፋና እንጫ ኦባር ገትዬ ይባላል። ይሄ ደግሞ ወራጁ ርንዛፍ ከየት ነው የሚፈልቀው? ከብሻሸ ላይ ነው። 7 ዓመት እንኳን ድርቅ ቢመጣ ማይደርቅ ውሃ ነው። ለሚያያቸው ሁሉ አይን የሚማርኩ የውብ ተፈጥሮ ገጸ በረከት ማሳያ ስለሆኑት የፋና ፏፏቴ በሀገር በቀል እጽዋትና የዱር እንስሳት የተሞላው የወገራም ጥብቅ ደን በማስመልከት የሚናገሩትም አላቸው። ያው ዞናችን ውስጥ ከሚገኙ ወረዳዎች አንዱ የሆነው መስቃን ወረዳ በውስጡ እጅግ በጣም ማራኪ የሆኑ ተፈጥሯዊ፣ ታሪካዊና እንደዚሁ ሰው ሰራሽ የሆኑ ሀብቶች የሚገኙባት ነው። ከዛ ባለፈ ፋና ፏፏቴ ነው። ፋና ፏፏቴ እጅግ በጣም ረጅምና ስናየው ደስታን ሀሴትን የሚፈጥር በዙሪያው ሀገር በቀል የሆኑ እጽዋቶች ያሉበት ትንሽ ሀይቅ መሰል የሆነ ቦታ እንደምታዩት ያለበት ቦታ ነው። የፏፏቴው ርዝመት ከ50 ሜትር በላይ ነውና ይሄ ቦታ አመቱን ሙሉ ውሃ የማይጠፋበት እጅግ በጣም ውብ የሆነ ቦታ ነው። ሌላው እዚህ መስቃን ወረዳ ውስጥ ከሚገኙ የቱሪስት መዳረሻ ብለን ከለየናቸው አንደኛው የወገራም ቢተዮ ጥቅጥቅ ደን ነው። እዚህ ወረዳ ውስጥ ነው የሚገኘው። ወገራም ቀበሌ ላይ ልዩ ስሙ ቢተዮ በሚባል ቦታ ነው ያለው። ይህ ማራኪና ውብ የሆነው ጥብቅ ደን በውስጡ ሀገር በቀል የሆኑ እጽዋቶች ያሉበት እጅግ የሚጠበቅ ቦታ ነው። ይህ ቦታ ኢኮሲስተሙ ኢኮሎጂው ለኢኮቱሪዝሙ ትልቅ አስተዋጽኦ የሚያደርግ ቦታ ነው። በይበልጥም በሕክምናው ላይ ያሉ ባለሙያዎች ቦታው ላይ መጥተው ቢመራመሩ የተለያዩ ሀገር በቀል የሆኑ እጽዋቶች የሚገኙበት እንስሳቶችም ጭምር ያሉበት ቦታ ነውና ይህ እንደኛ ዞን ከለየናቸው የቱሪስት መዳረሻዎች ትልቁና ዋነኛው ይሆናል። መርበቃላህ የካሮንዴ ደንጋህ ይፍታህ ነምባህ